ሀይ ጤና ይስጥልኝ። ዛሬ ላዛኛ እንሰራለን እናዘጋጃለን። ላዛኛ ቆንጆ ላዛኛ እንሰራለን ዛሬ ማለት ነው። ሽንኩርት የተከተፈ ሽንኩርት አለን፣ ቲማቲም፣ ሽንኩርት አለን፣ ስጋ፣ ዘይት ትንሽ እንጨምራለን። ሽንኩርታችን ላይ ዘይት ከጨመርን በኋላ በደንብ እናቁላለዋለን። በደንብ ካቁላለን በኋላ ነጭ ሽንኩርት እንጨምራለን። አሁን ነጭ ሽንኩርት ከጨመርን በኋላ በደንብ እናቁላለዋለን። ነጭ ሽንኩርቱን በደንብ እስኪበስል ድረስ ላዛኛው ላይ ብዙም እንዳይታይ ማለት ነው። ቲማቲም እንጨምራለን። ቲማቲም ጨምረን ቲማቲማችን ደግሞ በደንብ እናበስለውና ቲማቲም እንጨምራለን፣ እናቁላለዋለን። ቲማቲማችን መልሰን ትንሽ ፓናዶራ ቲማቲም ሶልስ እንጨምርበታለን። ትንሽ ጨው እንጨምራለን። ጨምረን ጨዋችን ከጨምረን በኋላ ትንሽ ቅመም እንጨምራለን። ከዛም እናዋህደዋለን። በደንብ ካዋሃድን በኋላ ስጋ ግማሽ ኪሎ ስጋ እንጨምራለን። ግማሽ ኪሎ ስጋ ጨምረን በዚህ መልኩ ቆንጆ አድርገን እንቀላቅለዋለን። ከዛ በኋላ ይበስላል። ከበሰለ በኋላ ውሃ እንጨምርበታለን። ውሃው ስንጨምር ውሃ መኖር አለበት ላዛኛውን እንዲያበስለው ማለት ነው። በዚህ መልኩ በደንብ እናዋህደዋለን። አሁን ድስታችን ጥልና የገበታ ቅቤ ትንሽ እንጨምራለን። ገበታ ቅቤያችን ከጨመርን በኋላ በዚህ መልኩ ካቀለጥን በኋላ 2 ማንኪያ ፍርኖ ዱቄት እናረጋለን ማለት ነው። በዚህ መልኩ ካረግን በኋላ እንቀላቅለዋለን። ከቀላቀልን በኋላ እሳታችን ላይ በዚህ መልኩ እንደዚህ ይሆናል። ወተት 1 ሊትር ወተት እንጨምርበታለን ማለት ነው። ከዛም በደንብ እናዋህደዋለን። ውስጡ እንትን እንዳይል በደንብ እናዋህደዋለን። ትንሽ ጨው እንጨምራለን። ትንሽ ጨው ከጨመርን በኋላ በዚህ መልኩ እናዋህድና በደንብ እስኪወፍር ድረስ እያማሰልን እናበስለዋለን ማለት ነው። አሁን ወፍሮልናል። እንደዚህ ከዚህም ትንሽ ከፈለጋችሁ ወፈር ማድረግ ይቻላል። በዚህ መልኩ ግን ይሄ ቆንጆ እንትን ሆኖልናል። አሁን ላዛኛችንን እናደርጋለን ማለት ነው። የበሰለው መኮረኒ መሆን አለበት ማለት ነው። ካልበሰለ ውሃ ጥደን ማብሰል አለብን። ውሃ ውስጥ መጨመር አለብን። ይሄ የበሰለ ስለሆነ በዚህ መልኩ ሰኒያችን ላይ ካዘጋረግን በኋላ ወተታችን ክሬማችንን በዚህ መልኩ እናደርጋለን። መልሰን ደርበን ያኑን እስከ መጨረሻው እስኪያልቅ ድረስ በዚህ መልኩ እያደረግን ሶሳችንን ጨርሰን በደንብ እናለብሰዋለን ማለት ነው። በደንብ ካለበስን በኋላ ያው መጨረሻ ላይ ደግሞ ክሬሙን እንደዚህ በዚህ መልኩ በደንብ እናለብሰዋለን ማለት ነው። ከዛም ፍርን ውስጥ እንከተዋለን። ፍርን ውስጥ ከከተትን በኋላ ያው በዚህ መልኩ ከበሰለ በኋላ ቺዝ ያዘጋጀነው ቺዝ አዘጋጃለሁ። ቺዙን ከላይ እናደርግና መልሰን ለአንድ 10 ደቂቃ ያክል ፍርን ውስጥ መልሰን እንጨምረዋለን ማለት ነው። ጠቅላላ 20 ደቂቃ ቢፈጅ ነው፣ ምክንያቱም የበሰለ